እንደምን ዋላችሁ። አቶ ያሬድ እንዳለ የምስራቅ አፍሪካ የቪዛ ዋና ኃላፊ፣ የማኔጅመንት አባላት፣ የሚዲያ ሰራተኞች እና ባለሙያዎች እንደምን ዋላችሁ። በድጋሜ ጥሪያችን አክብራችሁ ስለተገኛችሁ በባንኩና በራሴ ስም አለመሰግን እወዳለሁ። እንግዲህ ከቪዛ ዓለም አቀፍ የክፍያ ድርጅት ጋር ባለፈው ዓመት ሙሉ ስምምነት አድርገን ነበር። ደረጃ በደረጃ እየተገበሩ የሚሄዱ የክፍያ ስርዓቶችን በባንካችን ለመተግበር የሚያስችል ሙሉ ስምምነት ነበረ። የመጀመሪያው ፌዝ ባለፈው ስራ ጀምሯል። ክፍያ መቀበል፣ ከውጭ የሚመጣውን ክፍያ መቀበል በጥሩ ሁኔታ እየሰራ ነው ያለው። ዛሬ ደግሞ የፕሪፔይድ ካርድ ነው ላውንች የምናደርገው። እንግዲህ የካርድ ብቻ አይደለም ፕሪንት የምናደርገው፣ ለደንበኞቻችን ምቹ የሆነ አገልግሎት መፍጠር ዋናው የባንካችን ስትራቴጂ፣ ደንበኞች የሚፈልጉትን አገልግሎት በፍጥነት ማድረስ፣ ዓለም አቀፍ ተደራሽነትን ማሟላት ነው እና ዛሬ ለደንበኞቻችን ትልቅ የምስራች የሆነ የክፍያ ስርዓት ነው ላውንች የምናደርገው። ከዚህ በፊት ደንበኞቻችን ከባንካችን የውጭ ምንዛሬ ጠይቀው ሲሄዱ በካሽ ነው ተሸክመው የሚሄዱት በጥሬ ገንዘብ። ከዚህ በኋላ ግን በካርድ ይሆናል ማለት ነው። እንደ ምቾታቸው እንደ ፍላጎታቸው። እርግጥ ካሽ ይቀራል ማለት አይደለም፣ ግን አብዛኛው የሚመቸው አሁን የካርድ ክፍያ ነው እና እሱን ሙሉ በሙሉ ትግበራው ተጠናቆ ዛሬ የማስተዋወቅ ስራ ነው የምንሰራው። ተሞክሯል፣ በጣም ሰክሰስፉል ነው። ለዚህ እንግዲህ የቪዛ ሰራተኞች ኃላፊዎችን በተለይ አቶ ያሬድን እጅግ በጣም እናመሰግናለን። ዓለም አቀፍ መስፈርትን ማሟላት በጣም ከባድ ነው። እንግዲህ ረጅም ጊዜ ፈጅቷል። ያን መስፈርት ማሟላታችን ለእኛም ትልቅ ሰክሰስ ነው። ለዚህ ደግሞ የባንካችን የአይቲ ሰራተኞች አቶ ኤልያስ እና ቲሙን እጅግ በጣም አመሰግናለሁ። የተደረገው ጥረት በጣም ከፍተኛ ጥረት ነው ያደረጉት። እዚሁ ዲው ዲሊጀንሱ በጣም እንትን ስለሆነ እሱን ለማለፍ ረጅም ጊዜ ፈጅቶብናል። ግን ዛሬ እንዲህ በአማራ ሁኔታ ላውንች ማድረጋችን በጣም ደስተኛ ነን። እጅግ በጣም እናመሰግናለን። እንግዲህ ወደፊት እየታየ የበለጠ እያሻሻልን ሌሎችን አገልግሎቶች እየጨመርን እንሄዳለን። ሌሎችም ስራዎች አሉን። በጋራ ብዙ ስራዎችን እንደምንሰራ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። በኋላ በጣም እናመሰግናለን። ሁላችሁም ጥሪውን አክብራችሁ ይህንን ፕሮግራም ከኛ ጋር ሴሌብሬት ለማድረግ ስለመጣችሁ በጣም እናመሰግናለን። እንደ ቪዛ እንግዲህ የዛሬ ዓመት አካባቢ የገባነውን ኮሚትመንት መሰረት የተለያዩ የኢንተርናሽናል ፔመንት ሜካኒዝሞችን ባንኩን ኢኔብል ለማድረግ በገባነው ውል መሰረት እና ደግሞ ፓርትነርሺፕ መሰረት ዛሬ እንግዲህ የመጀመሪያውን ከብዙዎቹ የመጀመሪያውን ፕሮዳክት ላውንች ለማድረግ ነው እዚህ የተገኘ ነው። ፕሪፔይድ ካርድ ስንጀምር የዛሬ ዓመት አካባቢ እንግዲህ የሬጉላተሪ ፍሬምወርኩ ራሱ አላው የሚያደርገው እሱም ብቻ ነበረ። ዛሬ ላይ ግን አይ ቲንክ ከካፕል ኦፍ ማንዝስ በፊት ጀምሮ ሌሎቹንም የዴቢት ካርድ እና የመሳሰሉትንም ላውንች የማድረግ የሚያስችል ፈቃድ ናሽናል ባንክ ለሁሉም ባንክ ስለፈቀደ ብዙ ነገሮችን አብረን ይዘን እንመጣለን ብለን እናስባለን። በዚህ አጋጣሚ ያው ይሄንን ፕሮግራም ይሄንን ስራ ማለፍ ያለብንን የኢንተርናሽናል ስታንዳርድ ያው ቪዛ ኖርማሊ ትልቁን ስታንዳርድ ሴት የሚያደርግ ነው ካምፓኒ ነው እንደምታውቁት። ይህንን ስታንዳርድም ሴት የሚያደርገው ባንኮቻችንን እና ከስተመሮቻችንን ፕሮቴክት ለማድረግ በምናደርገው ፕሮሰስ ነው። ያ ደግሞ ሰኪዩር ነው ወይ ኮምፕላያንት ነው ወይ ሌሎች ሀገሮች ሄደው ትራንዛክት ሲያደርጉ ካርዶቻችን ከስተመር ምንም አይነት የዲክላይን ፍሪክሽን እንዳይኖራቸው የሚያስችለውን ማንኛውንም የሆነ ባክግራውንድ ወርክ በአግባቡ ሰርተን ለመጠናቀቅ የፈጀብን ጊዜ ቢኖርም ዛሬ ላይ ግን ይህንን ፕሮዳክት ይዘን ለመውጣት በመቻላችን በጣም ደስተኛ ነን። ሁላችንም እንደ ቪዛ ባንኩን በጣም ማመስገን እፈልጋለሁኝ። በተለይ አቶ የኋላ ዩር ሊደርሺፕ እንዲሁም ደግሞ አቶ ኤልያስ ባለው የኮኦርዲኔሽን ቲሙን በመምራት እዚህ ላይ ደርሰናል እና ቴንኪዩ ማለት እንፈልጋለን ከቪዛ ሳይድ። ወደፊት ለሚኖረን ላይ ያለው ነገር ምንድነው? ይሄ ያው እንዳልኩት ከብዙዎቹ የመጀመሪያው ነው የሚሆነው።
አሁን ወደ ሬጉሌሽኑ ማላው ስለሚያደርግ ዴቢት ካርዶችን ኢሹ ማድረግ እንደገና ደግሞ ወደ ሀገር ውስጥ የሚመጡ ኢንተርናሽናል ትራንዛክሽኖችን በአግባቡ መቀበል አሁን የባንኩ ኤቲኤም ፖስ ማሽኖች ወይም ደግሞ የኢኮመርስ ፕላትፎርሞች በጠቅላላ መርቻንቶች የቪዛን እና የሌሎችንም ኢንተርናሽናል ካርዶችን የመቀበል የሚያስችል አቅም ማዳበር እሱን አድርገናል። ኦልሬዲ ማድረግ ይችላሉ። ከዚህ በኋላ የኢንተርናሽናል ጌትዌይ ኢምፕሊመንት እያደረግን ያለነው እሱንም ደግሞ በቅርቡ ላውንች የምናደርግ ይሆናል። ከቪዛ ያሉትን በተለይ የከስተመሮች ሴኩሪቲን በተመለከተ ሄደው ትራንዛክት ሲያደርጉ ፕሮቴክት የሚሆኑባቸውን የኢንተርናሽናል አክሴፕትድ የሆኑ የሴኩሪቲ ፕላትፎርሞችን ደግሞ አብረን ኢምፕሊመንት የምናደርግ ይሆናል። ከዛ በተረፈ ግን ኢሚዲየት የሚሆነው ነገር ምንድነው? አሁን እየሰጠን ያለነው ካርድ ክላሲክ ካርድ ነው። ግን አባይ ባንክ ብዙ አፍሉዌንት ከስተመሮች አሉት፣ ጥሩ ስፔንደሮች የሆኑ ከስተመሮች አሉት፣ ብዙ አይነት ቦታዎችን ትራንዛክት የሚያደርጉ ለነሱ ከስተመሮች ደግሞ የአፍሉዌንት ቫልዩ ፕሮፖዚሽን የምንለው ፕሮዳክት አለ። አሁን ቪዛ ክላሲክ እንዳለ ሁሉ ቪዛ ጎልድ አለ፣ ቪዛ ፕላቲኒየም አለ፣ ቪዛ ኢንፊኒት አለ። እነዚህ ፕሮዳክቶችን በየከስተመሩ የስፔንዲንግ አቅም መሰረት መስጠት ስንጀምር የኤክስፒሪየንሱም ይለያል። አሁን ቪዛ የክፍያን መፈጸም ወይም አንድን ትራንዛክሽን ሰክሰስፉል ማድረግ አንዱ የመጀመሪያው ስቴፕ እንደሆነ ሁሉ ፔመንትን ደግሞ ኤክስፒሪየንስ ማድረግ ነው ዋናው። ስለዚህ እነዚህ ሰዎች ትራቨል በሚያደርጉበት ጊዜ ከቤታቸው ጀምሮ ፕሌን ላይ እስከሚሳፈሩ ድረስ ከፕሌን ተሳፍረው የሚሄዱበት ቦታ እስከሚደርሱ ድረስ ኮንሴሬጅ ሰርቪስ መስጠት የሚያስችል ፕሮዳክት፣ ለምሳሌ ቪዛ ሲግኒቸር የኮንሰሬጅ ሰርቪሶችን ያመጣል። ፕራዮሪቲ ሰርቪሶችን የትኛውም ሀገር ሲሄዱ የቪዛ ኤርፖርት ካምፓኒን የሚለውን አፕ ያወርዱና ከጎልድ እና ከዛ በላይ የሆኑ ከስተመሮቻችን የተለያዩ ፕራዮሪቲዎችን የሚያገኙ የትኛውም ዓለም ላይ ያለውን ኤርፖርት ላይ ፕራዮሪቲ ተሰጥቷቸው የሚሄዱበትን የመሳሰሉትን ነገሮች አብረን እንግዲህ ላውንች የምናደርግ ይሆናልና እንዳልኩት የመጀመሪያችን ነው። በጣም እናመሰግናለን። በቪዛ በቲሙ በጠቅላላ ስም ያለንን ፓርትነርሺፕ ወደፊት ለመውሰድ የተሻለ ደረጃ ለማድረስ ሙሉ ቃልና ኃላፊነትን እንወስዳለን። አመሰግናለሁ። እናመሰግናለን አቶ ዮሐንስና አቶ ያሬድ እንዳለን። ከዚህ በመቀጠል እንግዲህ የሚሆነው ዋናው ድግስ ነው። እሱም የኦፊሻል የሆነው የላውንቺንግ ሴሬሞኒ ነው የሚሆነው። ቪዛ ካርዱ ይሄ ነው። ሞራል ግን